የኢትዮጵያ ምክትል ጠቅላይ ሚኒስትር አርሰናልን ጨምሮ የአውሮፓ ክለቦችን ለምርጫ ቅስቀሳነት ተጠቀሙ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ትናንት በባህር ዳር ስቴዲየም በምርጫ ቅስቀሳ መርሃ ግብር ላይ በዚህ የባህር ዳር ስቴዲየም እና አርሰናል፣ ማንቸስተር፣ ቸልሲ፣ ሊቨርፑልን አምጥተን ማጫወት እንፈልጋለን ሲሉ የአውሮፓ ክለቦችን ለምርጫ ቅስቀሳ መጠቀማቸው ተነግሯል። በተቃራኒው ወጣቶቹ በምክትል ጠቅላይ ሚኒስትሩ ላይ ከፍተኛ የቃላት ትችትም አሳድረዋል። ፖለቲከኞች የወጣቱን ሙቀት እየለኩ በወጣቱ ስሜት የበሬ ወለደ ንግግር ትርፍ ለማግኘት ሲሞክሩ በጣም አስቂኝ ነው ሲሉ ተናግረዋል። ወጣቱ ከሰሞኑ በኳስ እንዲህ ሲደሰት ያያችሁት በሀገሪቱ ያለውን መስቀልቅል ረስቶ አይደለም፣ ስራ ማጣቱንም ዘንግቶ አይደለም ብለዋል። በጥቅሉ በሀገሪቱ ያለውን ችግር ረስቶ ሳይሆን በእግር ኳስ ስለዚህ የበሬ ወለደ ወሬ ትታችሁ ለወጣቱ የሚሆን መፍትሄ ፈልጉ። ወጣቱ ዝምታን መምረጡ የእናንተ ማላገጫ እንዲሆን ፈቅዶላችኋል፣ ግን ተረጋጉ ሲሉ ገልጸዋል። የፓርቲያቸው ርዕዮተ ዓለም የሀገሪቱ ችግር ላይ ያተኮረ እንጂ ወጣቱን ላሞኘው የሚል አይሁን፣ እኛ እጅ ላይ አይደለንም ሲሉ ገልጸዋል። የህዝብ ህልውና ማስጠበቅ፣ የሀገር ሉዓላዊነትን ማስከበር፣ በጋራ እሴቶች ላይ የተመሰረተ ብሔራዊ አንድነትን ማጽናትና ለሁሉም ዜጋ እኩል የሚሰጥ የፍትህ ስርዓትን መገንባት የሚሉ ርዕዮተ ዓለማዊ መርሆች ሊኖራቸው ሲገባ በእንደዚህ ተራ ነገር የወጣቱን ቀልብን ሳብሎ አይሞከርም ሲሉ ገልጸዋል። ስንት የቤት ስራ ተከምሮባቸው ጨረቃ ላይ ስለማውጣት አትምከሩን አታስተምሩን ሲሉ በከፍተኛ ሁኔታ ተችተዋል። በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራ የአፍሪካ ህብረት የምርጫ ታዛቢዎች ቡድን አዲስ አበባ ገባ። በመጪው ሰኞ ሰባተኛውን አጠቃላይ ምርጫን የሚታዘቡ የአፍሪካ ህብረት የምርጫ ታዛቢዎች አዲስ አበባ መግባታቸውን ህብረቱ አስታወቀ። በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራው ህብረቱ ታዛቢዎች ከ37 ሀገራት የተውጣጡና 73 አባላትን የያዘ መሆኑን መግለጫው ላይ ተገልጿል። የአሜሪካና የኢራን ተኩስ አቁም ስምምነት ለእስራኤል ጠቅላይ ሚኒስትር ኔታንያሁ አደጋ ይሆናል ተባለ። በአሜሪካና በኢራን መካከል የተኩስ አቁም ስምምነት መደረሱ ለእስራኤሉ መሪ ስልታዊ አደጋ ይሆናል ሲሉ የዓለም አቀፍ ቀውስ ቡድን ከፍተኛ ተንታኝ ማይራብ ዞንዘይን ተናግረዋል። ጦርነቱ የአገዛዝ ለውጥ አላመጣም ወይም የኢራን የኒውክሌር አቅም እንዲበተን አላደረገም ሲሉ አክለዋል። ኔታንያሁ ስለ ኢራን ጦርነት ድል አድርገናል ብለው መናገር አይችሉም ሲሉ ዞንዘይን ለአልጀዚራ ተናግረዋል። እንደ ዞንዘይን ገለጻ ትራምፕ ከጦርነቱ የተለየ ውጤት ይጠብቃሉ፣ እናም አሁን ዓለም አቀፍ የኢኮኖሚ ጫና ወቅት መውደቁን መቆጣጠር አለባቸውም ብለዋል። ጦርነቱን ለማቆም በአሜሪካና በኢራን መካከል የሚደረግ ስምምነት ለኔታንያሁ አስፈሪ ቅዠት ነው ሲሉ ገልጸዋል። በኳታር ጆርጅ ታውን ዩኒቨርሲቲ ተባባሪ ፕሮፌሰር ፖል ሙስግሬቭ በበኩላቸው ኔታንያሁ በአሜሪካ ውስጥ ለእንዲህ አይነቱ እቅድ ተቀባይ ተመልካች ስላገኙ በኢራን ላይ ጦርነት በመግለጽ ረገድ እስራኤል ወሳኝ ሚና ተጫውታለች ሲሉ ተደምጠዋል። ዶክተር ቴዎድሮስ አድሃኖም በኢቦላ የሞቱ ቁጥር 220 መድረሱን አስታወቀ። የዓለም ጤና ድርጅት ዋና ዳይሬክተር በአሁኑ ወቅት በኢቦላ ወረርሽኝ 220 ተጠርጣሪዎች መሞታቸውንና የበሽታውን ተጠርጣሪዎች የመለየት ጉዳይ መዘግየት ቢኖርም ባለሙያዎች በመቆጣጠር ላይ ናቸው ብለዋል። በአሁኑ ወቅት ወረርሽኙ ከአቅማችን በላይ እየሆነ ነው ሲሉ ዶክተር ቴዎድሮስ አድሃኖም በማንሳት በዲሞክራቲክ ሪፐብሊክ ኮንጎ አዋሳኝ ሀገራት አፋጣኝ እርምጃ ሊወሰድ ይገባል ብለዋል። ሰኞ ዕለት ኡጋንዳ 2 ተጨማሪ ኢቦላ ተጠርጣሪዎች ሪፖርት አድርጋለች። አጠቃላይ የተውጣጡ የበሽታው ተጠቂዎች ቁጥር ወደ 7 ከፍ ብሏል። የዓለም ጤና ድርጅት ኃላፊ በዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ምላሽ ላይ የክትትል ጥረቱ እየጨመረ መምጣቱን እስካሁን ከ900 በላይ የተጠረጠሩ ሰዎች ተለይተዋል ብለዋል። ኢቦላ በቀጥታ ከሰውነት ፈሳሽ ጋር በመገናኘት የሚተላለፍ ቫይረስ በሽታ ነው። ከባድ የደም መፍሰስና የአካል ክፍሎች ጉዳት በማስተናገድ ለሞትም ይዳርጋል። የቅርቡ የወረርሽኝ የተከሰተው በዲሞክራቲክ ሪፐብሊክ ሰሜን ምስራቅ ኢቱሪ ግዛት ውስጥ ሲሆን
ወደ አጎራባች ክልሎችም ተሰራጭቷል። ወረርሽኙ እስከ 200 ኪሎ ሜትር ርቀት እንዲሁም የሀገሪቱ ድንበሮች ባሻገር ተስፋፍቷል። ለአዲሱ የኢቦላ ዝርያ ምንም አይነት ክትባት ወይም ሕክምና የለም። ባለፈው ሳምንት የዓለም ጤና ድርጅት ያልተለመደውና ቡንዲቡጊዮ የተሰኘው የኢቦላ ወረርሽኝ የዓለም አቀፍ ስጋት የህዝብ ጤና ድንገተኛ አደጋ መሆኑን የገለጸ ሲሆን ዲሞክራቲክ ኮንጎና ዩጋንዳ ከተሞች ፍርሃትን አንግሷል። ይህንን ተከትሎ የአፍሪካ ህብረት የጤና ኤጀንሲ ኢትዮጵያን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት እንዳላቸው አስጠነቀቀ። ኢትዮጵያ፣ ኬንያ፣ ሩዋንዳና ደቡብ ሱዳን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት እድል እንዳላቸው ህብረቱ አስታውቋል። የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ ያለውን የኢቦላ ስጋት ወደ ከፍተኛ ደረጃ ከፍ ማድረጉን ተከትሎ የአፍሪካ ህብረት ቫይረሱ 10 ሀገሮችን ሊያጠቃ እንደሚችል በማስጠንቀቅ ላይ ይገኛል። ወረርሽኙ ለመጀመሪያ ጊዜ የተገኘው በኢቱሪ ግዛት ሲሆን አካባቢው አስቀድሞ የትጥቅ ግጭትና ሰብአዊ ቀውሶች የሚታዩበት ነው። በቫይረሱ ከተያዙ ሰዎች ጋር ቀጥተኛ ወይም የቅርብ ንክኪን ማስወገድ የበሽታውን ስርጭት ለመቀነስና ወረርሽኙን ለመቆጣጠር ወሳኝ እርምጃ ነው። እንደ ዓለም አቀፍ ጤና ድርጅት መረጃ ከሆነ እስካሁን በዲሞክራቲክ ሪፐብሊክ ኮንጎ 82 የተረጋገጡ ህመምተኞችና 7 የሞቱ ሰዎች የተመዘገቡ ሲሆን በተጨማሪም ወደ 750 የሚጠጉ ኬዞችና 177 በኢቦላ ምክንያት ተከስተዋል ተብለው የተጠረጠሩ ሰዎች እንዳሉ ተገልጿል። በምስራቅ በኩል ኮንጎ ጋር የምትዋሰነው ኡጋንዳ 5 የኢቦላ ተጠቂዎችን አረጋግጣለች። የአፍሪካ ህብረት የጤና ኤጀንሲ ትናንት ባወጣው መግለጫ ኢትዮጵያ፣ ኬንያን፣ ሩዋንዳና ደቡብ ሱዳንን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት እንዳለባቸው አስጠንቅቋል። በተጨማሪም ዛሬ በተለያዩ ዋና ዋና ከተሞችና የገጠር አካባቢዎች የኢድ አል አድሃ ወይም አረፋ በዓል እየተከበረ መሆኑን አንዳንድ የጸጥታ አካላት እየገለጹ ይገኛሉ። በዓሉ በሰላም ተከብሮ መጠናቀቁን የጸጥታ አካላቶች አያይዘው ገልጸዋል። አድማጮቻችን ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ጊዜ